እንደምን ከረማችሁ ተከታታዮቻችን። በዛሬው ዝግጅታችን 3 አጫጭር ድንቃድንቅ ዜናዎችን እናቀርብላችኋለን። ተከታተሉን። ካይና ሶሻል ሚዲያ። ካይ ማዲሰን ትራምፕ ትባላለች። የፕሬዝዳንት ትራምፕ የልጅ ልጅ ነች። በማህበራዊ ሚዲያ ሰብዕናና በጎልፍ ተጫዋችነት ትታወቃለች። የትራምፕ ቤተሰብ አባል የሆነችውና የዶናልድ ትራምፕ ጁኒየር እና የቫኔሳ ሃይደን የበኩር ልጅ እንዲሁም የ45ኛውና 47ኛው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በኩር የልጅ ልጅ ነች። ይህቺ የከፍተኛ ሁለተኛ ደረጃ ጎልፍ ተጫዋች $130 ዋጋ ያላቸውን ጥጥ ሹራብ ሸሚዞችንና ሌሎችም ምርቶች የምትሸጥበትን ድረገጽ ከፍታለች። አርብ ዕለት በዋይት ሃውስ ጥቁር፣ ነጭና የባህር ኃይል ሸሚዞችን ሞዴል ያደረገችበትን ቪዲዮ በኢንስታግራም ላይ ለጥፋለች። በዚያው ቀን ከፕሬዝዳንት ትራምፕ ጋር በኤር ፎርስ ዋን እየበረሩ ሳለ ካይ የመጀመሪያ ፊደላትን በሰማያዊና በቀይ የያዘ ነጭ ሹራብ ለብሳ አስተዋወቀች። ሰኞ ዕለት በደቡባዊ አሜሪካ ላውን የተሰኘ አካባቢ በአንዱ የሱፍ ሸሚዝ ጎልፍ ስትጫወት የሚያሳይ ቪዲዮ ለጥፋለች። ይህን ሁሉ ስታስተዋውቅ የስሟን የመጀመሪያ ፊደል ኬ ከፊት ለፊት በመለጠፍ ነው። ካይ ትራምፕ እውቅናዋንና የማህበራዊ ሚዲያ ሰብዕናዋን ተጠቅማ የቤተሰቡን ንግድ ከማሳለጧን ባሻገር አያቷ ዶናልድ ትራምፕ ለምርጫ ሲወዳደሩ ከፍተኛ ተጋድሎ አድርጋለች። ኤአይ እና ቋንቋ። ኤአይ ቋንቋን ለማስተማር እጅግ ተመራጩና አስደሳች እንዲሁም ውጤታማ መንገድ መሆኑን የፌስቡክ ዘገባ አመለከተ። የትኛውን ቋንቋ መማር ይፈልጋሉ? የሚፈልጉትን ቋንቋ ለመማር ቶክፓል የተባለውን መተግበሪያ መጠቀም ነው ይለናል የፌስቡክ ዜና። ቶክፓል የተሰኘው መተግበሪያ ከሌሎች የቋንቋ መማሪያ መተግበሪያዎች የሚለየው አዝናኝና አሳታፊ የሆነ የቋንቋ ትምህርት ለመስጠት እጅግ የላቀውን ኤአይ ስለሚጠቀም ነው። እንደሚታወቀው አርቲፊሻል ኢንቴሊጀንስ ቋንቋን በንቃት የማስተማር አቀራረቡ እንዲሁም እጅግ ቀልጣፋና ምቹነቱ ሳይታለም የተፈታ ነው። እናም ቶክፓል ከኤአይ ጋር በመገናኘት ይህንን የማስተማር ዘዴ እውነተኛ ሕይወት በመስጠት ክንውኑን እውን ያስመስላል። በአጭሩ ቶክፓል መተግበሪያ በኤአይ የጎለበተ የሞባይልና የዴስክቶፕ መተግበሪያ ሲሆን የቋንቋ ትምህርትን በአስደማሚ ሁኔታና በቀላሉ የውይይት ወይም የምልልስ ዘዴ ለማስተማር እጅግ የተመቻቸ ቴክኖሎጂ ነው ይለናል ዘገባው። የአይጥ ፖለቲካ በፓሪስ። የፓሪስ አውራጃ ምክትል ከንቲባ የሆኑት ግሪጎሪ ሞሬው አይጦች በየቀኑ 100 ቶን የሚደርስ ቆሻሻ ይበላሉ ሲሉ አስተያየታቸውን ሰጥተዋል ይለናል የአጃንስ ፍራንስ ዘገባ። እናም አሉ ግሪጎሪ፣ እናም የከተማውን የፍሳሽ ማስወገጃ ስርዓት እንዳይዘጋም ተከላክለዋል ብለዋል። በፖለቲካ ፍልሚያ እየተሳተፈ የሚገኘው ፕሎሜ የሚል ስም የተሰጠው ዙሪያውን በጉጉት የሚከታተለው አይጥ የሚንቀጠቀጡ ጥቁር አይኖችና ረጃጅምና ቀጫጭን ጢሞች አሉት። ከአብዛኞቹ አይጦች በተለየ ሁኔታ ይህኛው አይጥ በአካባቢው ፖለቲከኛ ባለቤቱ ትከሻ ላይ እየተንጎማለለ ፓሪስን የመጎብኘት ልዩ መብቱን እየተጠቀመ ነው። ምክትል ከንቲባው ግሪጎሪ ሞሬው ነዋሪዎችን ከዋና ከተማዋ የአይጥ መንጋ ጋር ለማስታረቅ ተልዕኮ ላይ ናቸው። ይህም መንጋ በከተማ ውስጥ ከሚገኙት ሰዎች በ2 ሚሊዮን እንደሚበልጥ ተናግረዋል። ጤና ይስጥልኝ፣ አይጥ አይተህ ታውቃለህ? አሉ ሞሬው። በትከሻ የተሸከምኩትን ተመልከት። አዎ አሉ ግሪጎሪ ሞሬው። ስለ አይጦች የሚነገሩ አፈታሪኮችና ተረቶች የፓሪስ አፈታሪክ አካል ሆነው ለዘመናት ቆይተዋል። በእርግጥ ለአይጦች እጅግ በጣም ጥሩ ያልሆነ ገጽታ ሰጥተዋቸዋል። ነገር ግን በየቀኑ በፓሪስ 100 ቶን የሚሆን ቆሻሻ ይበላሉ። ተላላፊ በሽታዎችንም በመከላከል ከፍተኛ ሚና አላቸው። ያም ሆነ ይህ አይጦች ለፓሪስ ከተማ ከፍተኛ የጽዳት አገልግሎት እየሰጡና ጤናችንን እየጠበቁ ስለሆነ ከፍተኛ ክብር ሊሰጣቸው ይገባል በማለት ንግግራቸውን ቋጭተዋል። ቸርን ሰንብት።